በሳምንቱ የታዩ ለውጦችና እድገቶችን ይዘን የሁኔታዎች ትንተና አድርገናል። አብራችሁን ቆዩ። የመጀመሪያው ገቢ በማዕከላዊ ባንክ ገቢ ተደርጓል ማለታቸውን ጽፋለች። አሁን ያለው የተኩስ አቁም ተግባራዊ ከመሆኑ በፊት ኢራን የሆርሙዝ ሰርጥ ተዘግቷል፣ ወዳጅ ለሆኑ ሀገራት መርከቦች ብቻ ክፍት ይሆናል ብላ ነበር። አሁን የወጡ ዘገቦች ደግሞ ከነዚህ መርከቦች ኢራን ከእያንዳንዳቸው $2 ሚሊዮን የቀረጥ ገቢ ታገኛለች። የኢራን ከፍተኛ ፓርላማ አባል አሊ ሬዛ ለታስሚም የዜና ወኪል እንደነገሩት በሆርሙዝ ሰርጥ ከሚያልፉ መርከቦች የሚሰበሰበውን ክፍያ የምንወስነው እኛ ነን፣ ኢራናውያን ነን። ሆርሙዝ የኢራን ነው ብለዋል። እንደ መርከቡ የጭነት አይነት መጠን መርከቦቹ ሊያጋጥማቸው እንደሚችል ተገማች አደጋ ደረጃ ዋጋው ይለያያል። አሜሪካ በሉዓላዊ ሀገር የውስጥ ጉዳይ ገብታ ይሄ ይሁን ያኛው ይቅር፣ በጋራ እንስራው፣ በጋራ እናስከፍል የሚል ተረት ለሚዲያ ፍጆታ ሊሆን ይችላል እንጂ በፍጹም ሊፈጸም አይችልም ብለዋል። ከጦርነቱ በኋላና ሆርሙዝም ከተዘጋ በኋላ የሚያልፉት የመርከቦች ቁጥር ቢቀንስም የሚገኘው ገቢ መጨመሩ ከአሜሪካ ኢራንን በኢኮኖሚ ጫና ለማንበርከክ ከምታደርገው ስልት ወይም ስትራቴጂ ጋር የተጋጨ ይመስላል። አሁን የኢራን አሜሪካ እስራኤል ግጭት ሰላምም ግጭትም በሌለበት ለውጥ ባላመጣ የተቆለፈ መንገድ ላይ ቆሟል። ስቶልመንት ይሉታል። ይሄ ለሁለቱ ሀገራትም ለቀጠናውና ለዓለምም ጥሩ ዜና አይደለም። ዓለም አቀፍ ንግድ ቆሟል። የኢራን ወደቦች ታንቀዋል። ዋጋን የሚቀንስ የኃይልና የሌሎችም ምርቶች ነፃና ሰላማዊ እንቅስቃሴ አለመኖሩ ሕይወትና ኑሮን በብዙ እጥፍ አንሯል። በብዙ ሀገሮች ሕይወትን አመሰቃቅሏል። ጉዳዩ በብዙ መቀባቢያ ምክንያቶች የተሸፈነ ቢሆንም ዋናው ምክንያት የጂኦፖለቲካዊ የበላይነት ውድድርና በቀጠናው ያለውን ጸጋና ሀብት በበላይነት የመጠቅለልና የመቆጣጠር ጉዳይ ነው። የኢራን የኒውክሌር የጦር መሳሪያ፣ የኢራን የቀጠናዊ ኃይሎችን የመደገፍና በምዕራባውያን ላይ የማሰማራት ሁኔታ፣ የኢራን ራስን ለመከላከል ድሮንን ጨምሮ የጦር መሳሪያ ግንባታና ለሌሎች ተቀናቃኝ ሀገሮች ያለው ስጋት፣ የኒውክሌር የቀጠናውና የዓለም ስጋት የሚባሉ በርካታ ምክንያቶች ሊዘረዘሩ ይችላሉ። ዋናው ምክንያት ግን የዓለም ወደ ባለ ብዙ ዋልታ የብዝሃ ልዕለ ኃያላን ሀገር እየተለወጠች መምጣቷን ተከትሎ ቀድሞ የባህር የወደብ ስትራቴጂያዊ አዋጭ የንግድ መስመር ትላንት ፓናማ ቦይ ነበር፣ ዛሬ ሆርሙዝ ሆኗል። የነዳጅና የጋዝ እንዲሁም የውድ ብርቅዬ የምድር ማዕድን የጸጋ ነጥቦችን የመቆጣጠር በአጠቃላይ ቀጠናዊ ዓለማዊ ተጫኝነትን ሄጂሞኒ የማረጋገጥና ለዚህ ተጫኝነት እምቢኝ አሻፈረኝ የሚል የተቋቋሚነት ኃይል በእነዚህ ሁለቱ መካከል የሚደረግ የሚታይና የማይታይ ህቡዕና ግልጽ ይፋና ድብቅ ጂኦፖለቲካዊ ትግልና ፍትጊያ ነው። የቀድሞው ልዕለ ኃያላን አሁን ብቅ እያሉና እየገነገኑ የመጡ ልዕለ ኃያላን ጋራ ትግልና ፍትጊያ ውስጥ ናቸው። ኢራንም ግሪንላንድም ፓናማ ቦይም ሌሎችም የቀጠናዊ ተጫኝነትና ገዥነትን ከተቻለ በስምምነት በዲፕሎማሲ ካልተቻለ በኃይል በጦርነት የማረጋገጥ ስልታዊ ስትራቴጂ ነው። ነገ ከነገ ወዲያ ይሄ ጦርነት ሌሎቹን የምስራቅ ልዕለ ኃያሎች ላለመጎተቱ መተማመኛም የለም እየተባለ ነው። ማገዶ ከማባከን በፊት ጥናትና የሁኔታዎች ትንተናና ግምት እየተሰራ ያለበትና አንድ ቀን ሊፈነዳ የሚችል እንደሆነ ይገመታል። ተቋቋሚነትም አሁን ቴክኖሎጂ በወታደራዊ ኢንዱስትሪው ባመጣው ለውጥ ምክንያት ጠንካራና በቀላሉ የሚበገሩ እንዳይሆኑ እያደረጋቸው ነው። ለዚህ ጦርነት እስካሁን መቆየት አንዱ ምክንያት የኢራን የድሮንና መሰል የጦር መሳሪያ ቴክኖሎጂ ያገዘው በሰፊው እንደሆነ የሚታይ ነው። ዋነኛው የዓለም አቀፍ የደም ስር
የንግድ መተላለፊያ ሆርሙዝን መቆጣጠር እንደ ጦር መሳሪያ ከመጠቀም ጎን ለጎን ማለት ነው። በአውሮፓና በአሜሪካ መካከል የተፈጠረው የፖለቲካ መቃቃርና ስንጥቃት እንዲሁም የምስራቃውያኑ ኃያላን ሀገሮች ሩሲያ ስትራቴጂያዊ ሀገራዊ ጥቅሟን መሰረት በማድረግ ጦርነቱን በለዘብታ መመልከቷ እንዲሁም የቻይና የሆርሙዝ የንግድ መስመሩ ከፍተኛ ተጠቃሚ ከመሆኗ ጋር ተያይዞ ከአደራዳሪነት ለዛውም ከፓኪስታን አጋዥ አደራዳሪነት በስተቀር ከቀጠናዊ ጦርነቱ ራሷን ማግለሏ ሁሉ ለጦርነቱ ያለ ስምምነትም ያለ ጦርነትም ተንጠልጥሎ እንዲቆም ያለ ሰላምም ያለ ግጭትም ያለ ድጋፍ በቋፍ እንደቆመ እንስራ ሊመሰል ይችላል።